ሰላም ጤና ይስጥልን ውድ ተመልካቾቻችን የቻናላችን ቤተሰቦች ዛሬ አሜሪካ የቪዛ ህግ ላይ የተደረገ እጅግ አስደንጋጭ መረጃ እና አዲስ ለውጥ ይዘን ቀርበናል። በተለይ ወደ አሜሪካ ለመጓዝ እቅድ ያላችሁ ኢትዮጵያውያን ይህ መረጃ ለጉዟችሁ እጣ ፋንታ ይወስናል። በዶናልድ ትራምፕ አስተዳደር ኢትዮጵያ ጨምሮ የ12 ሀገራት ዜጎች ላይ ወደ አሜሪካ ለንግድ ሆነ ለቱሪዝም ቪዛ ሲያመለክቱ እስከ $15,000 ወይም ከ2.3 ሚሊዮን ብር በላይ ዋስትና ክፍያ እንዲያስይዙ ተወስኗል። ይህ ገንዘብ ለማን ነው የሚሰጠው? ለማንስ ይመለሳል? ህጉ መቼ ይጸድቃል? የሚለውን ዛሬ እንመለከታለን። ከቻናላችን ጋር አብራችሁን ቆዩ። እንደ አሜሪካ የውጭ ጉዳይ ሚኒስቴር መግለጫ ይህ አዲስ መመሪያ ቪዛ ባውንድ ወይም የቪዛ የዋስትና ክፍያ ይባላል። መመሪያው በዋናነት ቪዛ ጊዜያቸውን አጠናቀው የሚመጡ ኦቨርስቴይንግ መንገደኞች ላይ ነው። የገንዘቡ መጠን እንደ አመልካቾቹ ሁላ ይለያያል። $5,000፣ $10,000፣ $15,000 ሊሆን ይችላል። ማን ይወስነዋል? መጠኑ የሚወሰነው በቪዛ ቃለ መጠየቅ ወቅት የሚደረገው ግምገማ በቆንጽላው መኮንኑ ይወሰናል። መመሪያው የሚመለከተው ለቱሪስትና ለንግድ ቪዛ B1 ወይም B2 አመልካቾች ብቻ ነው። ይህ ህግ ተግባራዊ የሚሆነው በሁሉም ሀገራት ላይ ብቻ አይደለም። ይህ ህግ ተግባራዊ የሚሆነው በሁሉም ሀገራት ላይ አይደለም። አሜሪካ ከፍተኛ ቪዛ ህግ ጥሰት ይፈጽማሉ ካለቻቸው 12 ሀገራት መካከል አንደኛ ኢትዮጵያ፣ ጆርጂኒያ፣ ቱኒዚያ፣ ሞንጎሊያ እና ሌሎች 8 ሀገራት ይገኙበታል። በዚህ አዲስ ዝርዝር መሰረት አጠቃላይ የዋስትና ክፍያ የሚጠየቅባቸው ሀገራት ቁጥር 50 ደርሰዋል። ይህ መመሪያ በይፋ ስራ ላይ የሚውለው ከመጪው ሚያዝያ 2 2026 ጀምሮ እንደሆነ ተገልጿል። ብዙዎቻችሁ ይህ ገንዘብ ተመላሽ ይደረጋል ወይስ ብላችሁ እንደምትጠይቁ እርግጠኛ ነኝ። አዎ፣ ገንዘቡ ተመላሽ የሚሆነው እነዚህን ሁኔታዎች ያሟላ ብቻ ነው። መንገደኛው ቪዛው ላይ የተጠቀሰለት ጊዜ ውስጥ ወደ ሀገር ሲገባ ወይም ጉዞ በተለያዩ ምክንያቶች ሳይሳካ ሲቀር ክፍያው ሙሉ በሙሉ ይመለሳል። ገንዘቡ የማይመለሰው የአሜሪካ መንግስት ገቢ የሚሆነው መቼ ነው? መንገደኛው የቪዛ ጊዜው አሳልፎ አሜሪካ ቢቆይ፣ አሜሪካ ገብቶ አሳይለም ሲጠይቅ ወይም ጥገኝነት ሲጠይቅ፣ ማንኛውም የቪዛ ህግ እና ደንብን ከጣሰ ያስያዘው $15,000 የሚደርስ ገንዘብ አይመለስለትም ማለት ነው። ይህ ውሳኔ በኢትዮጵያውያን ተጓዦች ላይ ከፍተኛ ጫና ይፈጥራል። በተለይ በአሁኑ ምንዛሬ 2.3 ሚሊዮን ብር ለዋስትና ማስያዣ ለብዙዎች የማይታሰብ ሊሆን ይችላል። የአሜሪካ መንግስት ይህንን ያደረገው ህገወጦችን፣ ስደተኞችን ለመቀነስ ቢሆንም ህጋዊ ነጋዴዎችና ሕክምና የሚሄዱ ሰዎች ከፍተኛ ጫና ይደርስባቸዋል። የዛሬው መረጃችን ይህንን ይመስል ነበር። እናንተስ በዚህ አዲስ የአሜሪካ ቪዛ ህግ ላይ ምን አስተያየት አላችሁ? ይህ ውሳኔ ፍትሃዊ ነው ብላችሁ ታስባላችሁ? በኢትዮጵያ ላይ ጫና ለማድረስ ተፈልጎ ነው ብላችሁ ታስባላችሁ? ኮሜንት ላይ አስታውቁን። ቻናላችንን ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። ስላዳመጣችሁን እናመሰግናለን።